ሸህሩ ረመዳን መጣላችሁ እንኳን ደስ አላችሁ። ሸህሩ ረመዳን የትዕግስት ወር፣ ሸህሩ ረመዳን ወደ አላህ የመመለሻ ታላቅ ወር፣ ሸህሩ ረመዳን የሰደቃ ወይም የምጽዋት ወር፣ ብዙሃን እንባ የሚጠረግበት ወር፣ ሸህሩ ረመዳን የቁርአን ወር፣ ሸህሩ ረመዳን ኢጥቁም ሚነናር ከእሳት ነጃ የሚወጡበት ወር፣ አላህ ነፃ ከሚወጡት ጾሞም ከሚጠቀሙት ተጠቅመውም ረያን የተባለው ለጾመኞች የተዘጋጀውን ጀነት ከሚያገኙት ባሪያዎች አድርገን ያ ረበል ዓለሚን። እንደ ፈርድ ይዘህ መጣ ካላህ ዘንድ አንተ ካልጠላኸኝ ግን ግድ የለኝም አሉ ነብዩ ሰለላሁ ዐለይሂ ወሰለም። ያንተ ቁጣ በእኔ ላይ ካልሆነ ግድ የለም ሁሉ ነገር ቢደርስብኝ ግድ የለኝም አሉ ነብዩ ሰለላሁ ዐለይሂ ወሰለም። በአንተ መንገድ ላይ አንተ በምትወደው መንገድ ላይ ከሆነ ያንተ ቁጣ ያንተ ጥላቻ በእኔ ላይ የማይወርድብኝ ከሆነ ግን ግድ የለኝም። ወላኪን አሉ ነገር ግን ዓፊየቱከ አውሰዑ ሊ ሰላም ብታደርገኝ እሱ ይሰፋልኛል ለኔ አሉ ነብዩ ሰለላሁ ዐለይሂ ወሰለም። መከራውን አፈልገው ይሻለኛል ዓፊያ አድርገኝ ግን ይኛው ያንተ ጥላቻ ያንተ ቁጣ በእኔ ላይ የማይወርድብኝ ከሆነ ግን እቀበለዋለሁ ግድ የለም አሉ ነብዩ ሰለላሁ ዐለይሂ ወሰለም። አዑዙ ቢኑሪ ወጅሂከ አለዚ አሽረቀት ለሁ ዙልማት ጨለማዎች ያበሩበት በሆነ በፊት ብርሃን ባንተ እጠበቃለሁ ባንተ ከማ የሊቁ ቢጀላሊ ወጅሂሂ ወዐዚሚ ሱልጣኒሂ የአላህ ሱብሓነሁ ወተዓላ ትልቅነትና ልና የሚመጥን በሆነው እኛ እናውቀው ምን እንደሆነ አንደ ከይፍ እንዴት እንደሆነ አናውቅም። አላህ ሱብሓነሁ ወተዓላ ብቻ ነው የሚያውቀው። ኑራን ሂዳያን በሱ ብርሃን ያምናል። ወሰሉሐ ዐለይሂ አምሩ ዱንያ ወልአኺራ የዱንያም የአኺራም ጉዳይ በሚያምርበት በአንተ ብርሃን እጠበቃለሁ። ሚን አን ቱንዚለ ቢ ገضበክ ቁጣህን በእኔ ላይ ከማውረድ በአንተ እጠበቃለሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም። እሳቸው ትልቅ ጭንቀታቸው ጌታዬ ተቆጠህብኝ እንዳይሆን ብቻ እንጂ ወላኪን ረሕመተከ አውሰዑ ሊ ረሕመትህ ግን ሰፊ ነው። አው የሒለ ዐለየ ሰኸጡክ ወይ በእኔ ላይ ያንተ ጥላቻ እንዳይሰፍንብኝ እንዳይመጣብኝ ነው የምፈራው። የምጠበቀው በአንተ እሱን ነው። ለከል ዑትባ ሐታ ተርዳ ያንተን ውዴታ ተወዳጁ መጣ። ያንቀላፋሽ እህቴ ያንቀላፋ ወንድሜ ና ይህ ተወዳጅ ወር ሊያጥብህ ሊቀይርህ መጥቷል። የብዙዎቻችን መለወጥ የብዙዎቻችን መቀየር በዚህ በተወዳጅ ወር ነው። ስለዚህም መስጊድ ያላችሁ ወንድሞች እህቶች መጡ እንግዲህ እንዳትሉ መርሐበን ብለህ ተቀበል። ወንድምህ ነው። መርሐበን ብለሽ ተቀበያት። እህትሽ ናት። ይህ ረመዳን የምንለወጥበት የምንቀየርበት በህይወታችን ለውጥ የምናመጣበት ድል የምናገኝበት ሐያታችን የሚቀየርበት ረመዳን አላህ ያድርግልን። ረመዳንን በሰላም ደርሰው በሰላም ከሚጨርሱ አላህ ያድርገን። ሰላም አለይኩም ወራህመቱላሂ ወበረካቱ። የምናደርገውን የማናቅበት በጣም ከባድ ሐሳብ ውስጥ የምናልፍበት ጊዜ አለ። ከባድ የሐሳብ ጊዜዎች አሉ፣ የጭንቀት ጊዜዎች አሉ። በነዛ ጊዜ ከሐሳባቸው የምናወጣ መጠጊያቸው መሆኑ የግድ ይለናል። ሰውነት ደካማነት ነው። ከጎን ሰው ይፈልጋል። ሰው ይፈልጋል። ብቻውን ሆኖ የማይሸከማቸው ብዙ ጉዳዮች ይኖራሉና እስኪ በዙሪያችን አሰስ እናድርግ። እኛም ስብራት ሲደርስብን አላህ ስብሓነሁ ወተዓላ አይዞህ ምነው ተሰበርክ የሚል ሰው ይልክልናል። እኛ ለሰዎች ስንሆን አላህ ለእኛም ሰው ያደርግልን። ልጅን መሳም የአባወራነትን ክብር ያወርዳል ብሎ የሚያስብ ማህበረሰብ ነው ነበር። አይደለም ሴት ልጃቸው ስትመጣ
ቆመው ያስቀምጧት ነበር። መርሐበን ቢብነቲ ውዷ ልጅ እንኳን መጣሽ። እንዲህ አይነት አባት ዓለም ውስጥ አለ? ልጅን መሳም ያስተማሩት እኮ ለዛ ትውልድ እሳቸው ናቸው። ማለፍን መማር ያስፈልጋል። ነገሮችን አይተን እንዳላየን የማለፍ የመረዳት ኦኬ እንዲህ አይነት ነገር ተፈጥሯል ግን እንዲህ ስለሆነ ነው ብለን ቀለል አድርገን የማለፍ ነገር በእያንዳንዳችን ህይወት ውስጥ ይጠበቃል። ህይወታችን ቀላል የምናደርገው እኛው ነን፣ ከባድ የምናደርገው እኛ ነን።